ሁልጊዜም እኔ አውቄ አይደለም ገና 20 ዓመቴ ነው ማቀው ነው የምነግራችሁ የተማርኩትን ለዛ እንደ ኢጎ እንደ ኩራት አቃለው ብዬ ማስብ ሰው አይደለችሁ እና ብትረዱኝ ደስ ይለኛል። ሰላም ዛሬ ስለ ኦቨርቲንኪንግ እናወራለን እና ኦቨርቲንኪንግ ጉዳቱ ጥቅሙ ፖዚቲቭ ነው ኔጌቲቭ ነው ወይ እንዴት ነው ኦቨርቲንኪንግ ማድረግ ያለብን ክሊርሊ ኦር መጥፎ ጎኑ ጥሩ ጎኑ ምንድነው የሚለውን ነገር ባጭሩ ወደ 5-6 ደቂቃ አይቆይም ባጭሩ አድርጌ ነገራችሁ። ምክንያቱም እኔ ኦቨርቲንከር በሚባሉ ሰዎች ኦቨርቲንከሮች እንደዛ ካተት ዲቴል እና አናላይዝ አደርጋለሁ ካልኩሌት አደርጋለሁ ኤቭሪ ስቴፕ ባሉት ነገሮች አሉ I see between the words እና ዛሬ እናወራለን እና ተከታተሉኝ። ለማታውቁኝ ናትናኤል እባላለሁ ናቲ 20 ዓመቴ ነው። ማውራት በጣም ነው ደስ የሚለኝ ከዚህ በፊትም ብዙ ጊዜ ተናግሬያለሁ። እዛ ነው የቻናል የከፈትኩት። በዛውም ቃል አዲስ ነገር ከመጡ ደግሞ ቭሎጎች ምናምን ጀምራለሁ። እስከዛ ድረስ ግን በዚሁ እናወራለን እና ይመቻችሁ። ወደ ቪዲዮ ውስጥ እንግባ። የሚሆነው ለምን በጣም ብዙ ጊዜ ስናስብ ወደ ኦቨርቲንክ ስናደርግ እናስባቸው ነገሮች ትክክል አይሆኑም። በጣም ዲመናይዝድ የተደረገ ሀሳቦች ናቸው ጭንቅላታችን ላይ የሚመጡት ማለት ነው። ማለት ለጊዜው ናቸው ማለት 99% ኔጌቲቭ ናቸው እና ለምንድን ነው የሚሆኑት እነዛ ብለን ስናስብ አብዛኛው ኦቨርቲንክ ማድረግ ስንጀምር እኔ ኦቨርቲንክ ማድረግ ጀምረው የሆነ ሰው ወይ የሆነች ልጅ ወይ የሆነ ጓደኛዬ የሆነ ማይገባ ነገር ሲያደርግ ነው አይደለም ወደሞ መጠራጠር ስትጀምሩ ኦር አክሽኑን ታውቃላችሁ። ኦቨርቲንከሮች ከሆናችሁ ነው ይሄን ቪዲዮ የምታዩ ከሆነ ቪዥዋሊ ብቻ ባዲ ላንጉጅን አይተህ ቶናችሁን አይተህ የሰውየውን አነጋገር ቶን አይተህ ቃል ራሱ አንዱን ቃል ከአንዱ ቃል እንዴት እንደተጠቀመው አይታችሁ ይለም ቢትዊን ዘ ጋፕስ ይለም ቢትዊን ዘ ወርድስ እንደሚባለው እሱን አይታችሁ መለየት ትችላላችሁ ምን አይነት ሪስፖንድ እንደሰጣችሁ ወይም ባክ እንዴት እንዳደረገላችሁ ማለት ነው። ለዛ አብዛኛው ጊዜ ኦቨርቲንክ እንደዛ ነው የምናስበውና አብዛኛው ጊዜ ኦቨርቲንክ የምናደርገው ፎር ዳም ሺት ነው። ምንም ማይጠቅሙ ነገሮች ላይ ነው ኦቨርቲንክ የምናደርገውና እና ለምንድን ነው ምክንያቱ በጥራት ስለማናስብ ነው። ለምን ብዙ ጊዜ ኦቨርቲንክ ስናደርግ በጥራት ማናስብበት ጥራት ስለሌለው ደግሞ ኦቨርቲንኩ ወደ መጥፎ መንገድ ወደ መጠራጠር ከዛም አልፎ ለመሳደብ ኤሮገንት መሆን ወይ አግሬሲቭ መሆን ወይ መጨቃጨቅ ንትርክ ምናምኖች ያመጣሉ እና አብዛኛው ጊዜ እሱን እኔ ለመቋጠር እሞክራለሁ እና እንትን እንፈልጋለን አፕሩቭ እንዲደረግ እንፈልጋለን ሰው አፕሩቭ አድርግቶ ሰው የልቡን እንዲነግረን እንፈልጋለን። ለምን መጠራጠር ስለማንፈልግ የልቡን እንዲነግረን ስለምንፈልግ ነው ብዬ አስባለሁ። በሁለተኛው ደግሞ ስናስብ በምን አይነት መንገድ ነው ማሰብ ያለብን? አሁን ስናስብ በምን አይነት መንገድ እናስባለን ማለት አንዳንድ ነገሮች በኔጌቲቭ ጭንቅላታችን ሲመጡ ደግሞ ጓደኛችን አሁን ፍቅረኛ አለን እንበል ፍቅረኛችን ሃይ ቤብስ ምናምን የኔ ፍቅር ምትለን ጊዜ ሃይ ብቻ ብትለን የሆነ መጫወት ፍለርት ማድረግ ምናምን ሁሉ ጊዜ የምታደርገው ከሆነና የሆነ ሰዓት ላይ ካቆመችው ይላል ሃይ ብቻ ምትል ከሆነ ወር ደግሞ ብሮ ካለች ተነስታ ኦቨርቲንክ ማለት ጀመረ። ያ ለምንድን ነው ብለን እሱ ደግሞ ከዛ በኋላ ሌላ ወንድ አግኝታ ነው ያወራች ነው ወር ደግሞ እኔ ኢንተረስት ጠፋብኝ በቃ ለፎል አውት ልታደርግ ነው ምናምን ብለን ኦቨርቲንክ እያደረግን እንመጣለን። ያኛው ደግሞ የሚያመጣበት ምንድነው ኔጌቲቭ ሳይዳችን እንዲመጣ ወደ ጭቅጭቅ እንዲወስደን እንመጣለን። ግን እሱን ደግሞ እንድናስብ ደግሞ በትክክለኛ ነገር እንድናስብ የሚያደርገን ነገር ደግሞ just be yourself and አውራት ወይ ደግሞ አንቺ አውሪ በቃ መንገዱ እሱ ኮሙኒኬት ማድረግ በጣም ዲፊካልት ሊሆን ይችላል ሊከብድ ይችላል ግን ማውራቱ ይሻላል። ማውራቱ ከሚቀድመው ኮሙኒኬት ማድረግ ዘወገብ ስናስብ በትክክል ማናስብ ከሆነ ወደ ኦቨርቲንካችን አሪፍ ነው። ካልኩሌትድ የሆነ ስቴፕ ስለምንሄድ ወደፊት ምን እንደምናገኝ እናውቀዋለን። ግን ደግሞ እንትን ደግሞ አለ በተለየ መንገድ ደግሞ ኔጌቲቭ ሳይዶች ደግሞ አሉ። ጭቅጭቅ መተረክ ወር ደግሞ የአግሬሲቭ ወይ መናገር ሊሆን ይችላል መሳደብ ሊመጣ ይችላል። ለዛ እሱን ደግሞ መቆጠብ አለብን። ለዛ ኮሙኒኬት ማድረግ አለብን ማለት ነው።
እንደዚህ አይነት ኔጌቲቭ ነገር ኦቨርቲንክ ኔጌቲቭ የምናስብ ከሆነ ኮሚኒኬት ማድረግ አለብን ብዬ አስባለሁ። ደግሞ መጥፎና ጥሩ ሀሳብን እንዴት እንለያለን ነው። መጥፎ ሀሳብና ጥሩ ሀሳብ የሚመጣውን ኦቨርቲንክ ለማድረግ አንድ የሆነ ቺት እያደረገችብኝ ከመሰለ ያ ጥሩ ነገር ሊሆን ይችላል። ወር ደግሞ ጓደኛ ወር ቤተሰብ ወር ስራ ላይ የተሳካ ስራህን ቤተሰብን ከሆነ ኮሚኒኬት ማድረጉ ይቀላል። እሱ ጋር መድረስ ካልፈለግ ኮሚኒኬት ማድረግ ካልፈለግ ኦር ኢጎ ወይ ኩራት ወይ ደግሞ በቃ ያ ሰውዬ ከዛ ኮሚኒኬት የማድረግ ኢነርጂው ከሌለ በብሪዚንግ ቤተክርስቲያን፣ ቸርች፣ መስጊድ በመሄድ በመረጋጋት ትችላለህ ብዬ መጨረሻውና ደግሞ እግዚአብሔር የሚወደውና የማይወደው ሀሳብ አለ። ኦቨርቲንግ ስናደርግ አሁን አንድ ሴት በአንድ ሴት ምኞት ከወደቅን ወይ ደግሞ ስለዛች ሴት ወይ ስለዛ ወንድ በጣም ኦቨርቲንክ እያደረግን እንደ አምላካችን እየሆነ ይመጣል። ከነሱ ጋር የሆነ ህልምና እንማለን የሆነ ልጅ ወደን ምናምን ነገር አይደለም። ከሆነ ስራ ላምበርጊኒ ምናምን እየነዳን ይታየናል። አሁን እሱ ዓለምን እንትን እያለ ነው። ዓለም ራሳችን እንዲገዛ እኛ ዓለምን እንገዛ ሳይሆን ዓለም እኛን እንዲገዛን እያደረገ ነው። አይደል? ባርነት ማለት ነው ዘመናዊ። እሱ እግዚአብሔር አይወደው። እግዚአብሔር የሚወደው ደግሞ አሁን ፈጣሪ ቃል መስጊድ ላይ ከሆነ ቸርች ላይ ከሆነ ቤተክርስቲያን ላይ የሚካሄዱ አሁን እንደኛ በተክሊል ማግባት አለ፣ በቁርባን ማግባት፣ ንስሐ መግባት ምናምን በሙስሊሙም እንደዛው በቸርቹም እንደዛው እንደዛ ነገሮች ኦቨርቲንግ ብታደርግ ምንሆን እንደዚህ ኃጢአተኛ ነኝ ብለህ ራስህን እየወቀስክ ንስሐ መግባት ብትፈልግ እሱ ኃጢአት ኦቨርቲንግ የሚያስደርግ ከሆነ እግዚአብሔር ይወደዋል። ለምን? መጨረሻ መንገድ ንስሐ መግባት ስለሆነ ከሱ ይቅርታ መጠየቅ ስለሆነ ይቅር በለኝ ስለሆነ እና የሰው ልጅ ደግሞ የተፈጠረው ሊያመሰግን እና ገነት እንዲገባ ነው። በሙስሊሞች ደግሞ ጀነት ነው ይባላል። ጀነት እንደዛ ነው እንዲገባ ነው የተፈጠረው። በቃ ሊገዛ ነው የተፈጠረው እንጂ እንድንገዛ አልተፈጠርንም። ለዛ ሀሳቦቻችን ግን እየገዙን ስለሆነ ማስተካከል አለብን ብዬ አስባለሁ። ለዛ መለየት እግዚአብሔር የሚወደውና ማይወደው ነው። በምኞት የዓለማዊ ምኞትን እየተመኘን ከሆነ እሱን ኦቨርቲንኪንግ በብሪዚንግ ቤተክርስቲያን፣ ቸርች፣ መስጊድ በመሄድ በመጸለይ በመስገድ በመጾም ከፈለጋችሁ በመጾም ምናምን መቀነስ አለባችሁ እና ይሄንን ደግሞ ስል እናንተ እንደ ሁሉ ጊዜውም እኔ አውቄ አይደለም፣ ገና 20 ዓመቴ ነው። አውቄ አይደለም ማቀው ነው የምነግራችሁ። የተማርኩትን ከኤክስፒሪየንስ ነው የምነግራችሁ። ለዛ እንደ ኢጎ እንደ ኩራት አቃለው ብዬ ማስብ ሰው አይደለም።
ማይችለውን ነገር ማሰብ ማወራላችሁ እና ብትረዱኝ ደስ ይለኛል። አመሰግናለሁ። ይመቻችሁ።